ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችንና በጎረቤት ሀገራት ያሉ ትኩስና አነጋጋሪና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በየደቂቃው የሚወጡ የፖለቲካና የጸጥታ ዲፕሎማሲ ክስተቶችን በዝርዝር የምንዳስስበት ሰዓት ነው። ወደ ዝርዝር መረጃዎቹ ከመሄዳችን በፊት የቻናላችን ቤተሰብ እየሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የመደወል ምልክቷን በመጫን ደግሞ ሁልጊዜ የምንለቃቸውን መረጃዎችን በፍጥነት እንዲደርሷችሁ እንጋብዛለን። አብራችሁን ቆዩ። በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት ፍጹም አዲስ እና ያልተጠበቀ መልክ እየያዘ ይገኛል። በአንድ በኩል ስልጣን በኃይል የተረከበው የዶክተር ደብረጽዮን ገብረ ሚካኤል ህወሓትን ከፌዴራል መንግስት ጋር ለአቀራረብና ለእውቅና ለማግኘት ሽማግሌዎችን ወደ 4 ኪሎ ለመላክ እየተዘጋጀ መሆኑ ሲሰማ፣ በሌላ በኩል ደግሞ በጌታቸው ረዳና በጀነራል ጻድቃን የሚመራው ቡድን ህወሓትን ከስልጣን ለማስወገድ ያለመ አዲስ ምክር ቤት በአዲስ አበባ መመስረቱን አስታውቋል። ክልሉ ወደ ሌላ ዙር ግጭትና አስቸኳይ ጊዜ አዋጅ እያመራ ነው። ዛሬ በዚህ ቪዲዮ ዝርዝር መረጃዎችና ጥልቅ ትንታኔዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስናልፍ በቅርቡ የክልሉ ጊዜያዊ አስተዳደር ምክር ቤት ፕሬዝዳንት ጄኔራል ታደሰ ወረዳን በመግፋት የስልጣን መሪነቱን የተረከበው የዶክተር ደብረጽዮን ቡድን አሁን ላይ አቋሙን ለማለዘብ አዲስ የዲፕሎማሲ በር ለመክፈት እየሞከረ መሆኑ ተሰምቷል። ይህ የፌዴራል መንግስት እውቅና የነፈገው ቡድን የተቋረጡ በጀቶችን እንዲለቀቁለትና ህጋዊ እውቅና እንዲሰጠው ለማግባባት ከህወሓት ይቀርባሉ የተባሉትን ታዋቂ ሰዎችን በአዲስ አበባ እና በመቀሌ እያሰባሰበ ነው። ዓላማውም ሽማግሌዎችን ወደ 4 ኪሎ ቤተ መንግስት በመላክ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር የድርድር በር ለመክፈት ነው። ነገር ግን በክልል ውስጥ እየተወሰዱ ያሉ እርምጃዎችን የሰላም ፍላጎቱን ጥያቄ ውስጥ የሚጥሱ ናቸው። ይህ ወደ እርቅ የማዘንበል አዝማሚያ ባለበት በአሁኑ ወቅት በክልል ውስጥ የሚካሄዱ ሹምሽሮች ግን የእልህ ፖለቲካውን አሁን በከፍተኛ ደረጃ መቀጠሉን ያሳያሉ። እነዚህ ትልቁ ማሳያ የትግራይ ክልል ፖሊስ ኮሚሽን ላይ የተደረገውን ለውጥ፣ ጄኔራል ታደሰ ወረዳ በቅርቡ የሚሾማቸውን ብርጋዴር ጄኔራል ገብረ ዲላን በማንሳት የዶክተር ደብረጽዮን ቡድን አቶ ይሃድጎል ስዩምን ተክቷል። ይህ ሹምሽር የክልሉን የፖለቲካ ታዛቢዎች ዘንድ ከፍተኛ ትችትን እየቀረበበት ይገኛል። ብዙዎች የአንድ ወንጀለኛ በሌላ ወንጀለኛ የመተካት ያህል ነው በማለት እየገለጹት ሲሆን፣ እርምጃው የጸጥታ መዋቅሩን ለማሻሻል ሳይሆን የቡድኖቹን የበላይነት ለማሳየት የእልህ መወጣጫ እንደሆነ እየተነገረ ይገኛል። ነገሮች ይበልጥ ስጋት የሚፈጥሩት ደግሞ ዶክተር ደብረጽዮን በክልሉ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ የሚጠቁሙ መረጃዎች በመውጣታቸው ነው። ይህ ስጋት ይበልጥ የጎላው የህወሓት ታጣቂዎች ቲዲኤፍ ቃል አቀባይ ገብረ ጻድቅ የሰጡት ጠንካራ ዛቻ አዘል መግለጫ ተከትሎ ነው። ቃል አቀባዩ በመግለጫቸው መንግስት ጥያቄዎቻችንን በልብ ማስተዋል ቢመልስልን ይሻዋል፣ መሬታችንን እና ተፈናቃዮችን አንመልስም የሚል ከሆነ ራሳችንን ለመከላከል እንገዳደላለን በማለት አስጠንቅቀዋል። ጨምረውም አሁን ሊፈጠር የሚችለውን ግጭት እንደ 2013 ጦርነት ቀላል እንደማይሆንና ውጤቱን የተለየ እንደሚሆን በግልጽ አንስተዋል። ይህ የጦር ነጋሪት ፍንጭ ክልሉን ወደ ባሰ ጸጥታ ቀውስ ሊከተው እንደሚችል ታዛቢዎች ስጋታቸውን ገልጸዋል። በሌላ በኩል በትግራይ ፖለቲካ ላይ ትልቅ ለውጥ ሊያመጣ የሚችል ሌላ መረጃ ደርሶናል። በህወሓት ጫና ምክንያት ከትግራይ ለመሸሽ የተገደዱት የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን አዲስ ምክር ቤት ዛሬ በአዲስ አበባ ከተማ መስርተዋል። እንደ አቶ ጌታቸው ረዳ እና ጄኔራል ጻድቃን ገብረተንሳይ ያሉ የህወሓት ተቃዋሚዎች የመሰረቱት ይህ ተቋም የትግራይ ሰላምና ለውጥ ምክር ቤት ይሰኛል። ይበልጥ ትኩረት የሚሰጠው ደግሞ ይህ ምክር ቤት በአፋር ክልል የሚንቀሳቀሰውን ሀራ መሬት ወይም የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጄኔራሎችን በውስጡ አቅፎ መነሳቱ ነው። በአዲስ አበባ የተመሰረተው ይህ የለውጥ ኃይል ምክር ቤት የደብረጽዮንን ህወሓት አስገድዶ ትግራይን ለመቆጣጠር በጋራ ስለሚኖራቸው ቀጣይ ትግል ሲመሰክሩ መሰንበታቸው ታውቋል። የተከበራችሁ የቻናላችን ቤተሰቦች፣ በትግራይ ክልል በአንድ በኩል ወደ 4 ኪሎ የሚላኩ ሽማግሌዎች ጉዞ፣ በሌላ በኩል ደግሞ የህወሓት ሙሉ ለሙሉ ለመጣል በአዲስ አበባ የተመሰረተው አዲሱ የለውጥ ምክር ቤት እና የጦርነት ዛቻዎች ክልሉን ወዴት ሊወስዱት ይችላሉ? የፌዴራል መንግስቱ ስለ ደብረጽዮን ሽማግሌዎች ምን አይነት ምላሽ ይሰጣል? እናንተስ በዚህ ጉዳይ ላይ ያላችሁን አስተያየት ምንድነው? ከታች ባለው አስተያየት መስጫ ሳጥን ላይ ሐሳባችሁን አስፍሩልን። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ እንድትተባበሩ እንጠይቃለን። በቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የመደወል ምልክቱን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን።